ሰላም ጤና ይስጥልን ውድ የተከዘ ዴይሊ ኒውስ ተከታታዮች ወቅታዊና አዳዲስ መረጃዎችን ለመከታተል ሰብስክራይብ ላይክ እና ሼር በማድረግ ስለምትከታተሉን እጅግ እናመሰግናለን። እና ጌታቸው ረዳ ከአሰብ ወደብ 35 ኪሎ ሜትር ርቃ ከምትገኘው ቢዱ የተባለች ቦታ ከደረሱ በኋላ ያልጠበቁት ነገር ተከሰተ። የትግራይ ሰራዊት በምዕራብ ትግራይ ታሪክ ሰራ። በሌላ መረጃ ፊልድ ማርሻል ብርሃኑ ጁላ ወደ መቀለ አቤት ማለቱን ተሰምቷል። እነዚህና ሌሎች መረጃዎች ከተከዘ ዴይሊ ኒውስ ታገኛላችሁ። እንደ ወሎ ህዝቦች ዲሞክራሲያዊ ፓርቲ ወሎ በአማራ ክልል ውስጥ የሚኖር ማህበረሰብ ነው። አማራ ግን አይደለም። አማርኛ ቋንቋ ስለተናገረ ግን አማራ የሚባል ብሔር የለው። ወሎ አማራ ነው። ወሎ የአማርኛ ቋንቋ፣ የኦሮምኛ ቋንቋ፣ የአፋርኛ ቋንቋ፣ የአርጎብኛ ቋንቋ፣ የአገውኛ ቋንቋ የሚናገር ማህበረሰብ ያለበት አካባቢ ነው። ግን አማራ ነው። አማራ ክልል ውስጥ ያለ ማህበረሰብ ነው። አማራ አይደለም። አማራ ክልል ውስጥ ያለ ማህበረሰብ ግን አማራ አይደለም። እኔ በታሪክ አረዳድ አማራ የሚባል ብሔር አላውቅም። አማራ የሚባል ክልል ግን አለኝ እኔ ምኖርበት። ስለዚህ አማራ የሚባል ብሔር የለም። እኔ አማራ የሚባል ብሔር አላውቅም። አሁን አማራ የሚባለው ብሔር የሚንቀነቀነውስ ምንድነው ታዲያ? እሱን እንግዲህ የሚያቀነቅኑት ብሔር ማለት ምን ማለት ነው? ደርሶ ብሔር ማለት ማንነት ማለት ነው። ማንነት። አዎ። ስለዚህ አማራ የሚባል ማንነት የለም። አማራ የሚባል ማንነት እኔ አላውቅም። ወሎ ራብ ላይ ሆኖ አፄ ኃይለ ሥላሴ ያው የሞተ ሰው አይነሳም። ነገር ግን እሳቸው ለውሻቸው ልደት ኬክ ከውጭ አስመጡ ነበር። ወለዬ ትናንትን ያነሳቂም አይቋጥርም። ትናንትን ረስቶ ነው ወደ አዲስ ምዕራፍ የሚሄደው። ይሄ ፓርቲ በሙስሊም ክርስቲያን ሳይል በጣም የኢትዮጵያዊነት ተምሳሌት ሆኖ የሚጠቀሰውን የወሎውን ህዝብ ሊለያይ በተለይ ደግሞ ከአማራነት ማዕቀፍ ሊያወጣ የሚችል እንቅስቃሴ እያደረገ ያለ ፓርቲ ነው ተብላችሁ ትተቻላችሁ። ለምሳሌ እናንተ እያደረጋችሁት ያለው እንቅስቃሴ ወሎን በሴራ ከአማራነት ማዕቀፍ የማውጣት ወይም ደግሞ ማህበረሰቡን የመከፋፈል አካሄድ ነው ትባላላችሁ። ምን እያደረጋችሁ ነው እናንተ? እንግዲህ ይሄን የተገኘውበትን ማንነት በሃይማኖት የሚከፍል ፓርቲ አልመሰረተም አልተመሰረተም ወደፊትም በሃይማኖት አላልኩ በፖለቲካ በሃይማኖት አላልኩ ፖለቲካ ማለት ከአማራነት ማዕቀፍ ልታወጡት ነው። ቆይ በነገራችን ላይ አንድ ጥያቄ አለኝ። ቤት አማራ ወሎ ውስጥ ነው አይደል? እንግዲህ በአንዳንድ አልፎ አልፎ የሚሰማ የሚቀነቀን ነገር አለ። ዞሮ ግን ወሎ አማራ ነው። ወሎ የአማርኛ ቋንቋ፣ የኦሮምኛ ቋንቋ፣ የአፋርኛ ቋንቋ፣ የአርጎብኛ ቋንቋ፣ የአገውኛ ቋንቋ የሚናገር ማህበረሰብ ያለበት አካባቢ ነው። ግን አማራ ነው። አማራ ክልል ውስጥ ያለ ማህበረሰብ ነው። አማራ አይደለም። አማራ ክልል ውስጥ ያለ ማህበረሰብ ግን አማራ አይደለም። እኔ በታሪክ አረዳድ አማራ የሚባል ብሔር አላውቅም። አማራ የሚባል ክልል ግን አለኝ እኔ ምኖርበት። ስለዚህ አማራ የሚባል ብሔር የለም። እኔ አማራ የሚባል ብሔር አላውቅም። አሁን አማራ የሚባለው ብሔር የሚንቀነቀነውስ ምንድነው ታዲያ? እሱን እንግዲህ የሚያቀነቅኑት ብሔር ማለት ምን ማለት ነው? ደርሶ ብሔር ማለት ማንነት ማለት ነው። ማንነት። አዎ። ስለዚህ አማራ የሚባል ማንነት የለም። አማራ የሚባል ማንነት እኔ አላውቅም። እሺ ኦሮሞ የሚባል ትግሬ የሚባል ወላይታ ሀዲያ የሚባል ማንነት አለ። አላው ሆይኖት አማራ ክልል ትግራይ የሚባል ማንነት አለ። ትግራይ ክልል አለ። ኦሮሞ የሚባል ማንነት አለ። ኦሮሞ የሚባል ክልል አለ። አማራ የሚባል ማንነት አለ። አማራ የሚባል ክልል አለ። አሁን አንድ ነገር አልክ። ኦሮሚያ የሚባል ክልል ኦሮሞ የሚባል ማህበረሰብ ያ አይደል? አማራ የሚባል ክልል ወለየ የሚባል ጎጃም የሚባል ጎንደር የሚባል ደግሞ ማንነት ያላቸው ህዝቦች አሉት። እሱ ያው የመዋቅር ነው። የራሱ ካልቸር አለ። እንዴት አርጎ አማራ መሆን ይችላል? አማራ ነው ብሎ ነው ራሱን አደራጅቶ እየተንቀሳቀሰ ያለው። ይሄን ያደራጀው ማን ነው? ራሱ ህዝቡ አማራ ነው አይደለም። እንዴ ህዝቡ አማራ ነው አይደለም ነው የሚለው? አይደለም። ምን እናገር በደንብ የዛሬ 32 ዓመት ወሎ አውራጃ ነው።
እናንሳ ከተባለ እኮ ሌሎችም አካባቢዎች በክፍለ ሀገር ሲነው ቦረና ወለጋ ሸዋ ጎጃም ምናምን ሐረርጌ እየተባለ ነበር አይደል እነዚህ ማንነታቸው ምንድነው ዘማ ለምሳሌ የተለያዩ ማንነቶች አሉ ለምሳሌ ትግራይ ብንሄድ አይ አሁን ኦሮሞ ላይ ብናነሳ እሱ ነው ትልቁ ችግር እኮ ተመሳሳይ አይደሉም ወደም ክልል የተለያየ አለ የኢህአዴግ የማፈን ተግባር የዛሬ 32 ዓመት የመጀመሪያ የተፈጸመበት አካባቢ ወሎ ምንም ግልጽ የሆነ ነገር እኮ 87 ፓርላማ ላይ ጥያቄው በስፋት ተነስቶ ለሁለት አመታት ተብሎ ነው የቆየው የወሎ የማንነት ጥያቄ ለሁለት አመታት ወሎ ማንነት ነው ብሔር ማለት ማን እዛው ውስጥ ብዙ ብሔርና ማንነት ብሔር ማለት ራሱን የቻለ ቋንቋ ባህል ያለው ማህበረሰብ ማንነት እኮ የማንነት ጉዳይ በደንብ መሰድ ያለበት ማንነትን የምታገኘው በብሔር ውስጥ ነው አይደለም ማንነትን የምታገኘው በቋንቋ በወግህ በልምድ ነው እኮ ስለዚህ ነገሩኝ አሁን ብሔር ማለት ማንነት የራሱ ቋንቋ የራሱ ካልቸር ያለው ነገር ነው አሉኝ ማንነት ደግሞ የዛ እንትን ነው ውጤት ነው ያለው የዛ ውጤት ነው ለምሳሌ ወሎ ስለዚህ አሁን ወሎ ነው አንዱ መጠቀሻው ነው ካልቸር አለው ባህል አለው ወሎ የሚባል የራሱ እንትን አለው ግን ትልቅ ማዕቀፍ ኢትዮጵያ የሚላለው አማራ የሚላለው ከዛ ኢትዮጵያ የሚላለው ተዋረዱ ከላይ ወደ ታች ብንወርድ ኢትዮጵያ አማራ ወሎ ከዛ ደግሞ አርጎባ ምናምን ይያል እንቀጥላለን አሁን እናንተ የወሎ ህዝብ አማራ አይደለም ይላል እንግዲህ በደንብ ግንዛቤ እንዲያዝ ምን ፈልገው እንደ ወሎ ህዝቦች ዲሞክራሲያዊ ፓርቲ ወሎ በአማራ ክልል ውስጥ የሚኖር ማህበረሰብ ነው አማራ ግን አይደለም እነ ጌታቸው ረዳ ከአሰብ ወደብ 35 ኪሎ ሜትር ርቃ ከምትገኘው ቢዱ የተባለች ቦታ ከደረሱ በኋላ ያልጠበቁት ነገር ተከሰተ እነ ጌታቸው ረዳ ከአሰብ ወደብ 35 ኪሎ ሜትር ርቃ ከምትገኘው ቢዱ የተባለች ቦታ መድረሳቸውን ተሰምቷል ሻዕቢያ በበኩሉ የቁጣ መግለጫ አውጥቷል ሻዕቢያ በበኩሉ አትዋጪው ስላት ሰለቀጠችው ሲል ቁጣውን ገልጿል በዚህ ጉዞ ነው እንግዲህ እነ ጌታቸው ረዳ ያልጠበቁት ክስተት ያጋጠማቸው በቀይ ባህር ጉዳይ የኤርትራን መንግስት በትጥቅ ትግል ለመታገል እየተንቀሳቀሰ የሚገኘውን ራሱን የቀይ ባህር አፋር ዲሞክራሲያዊ ድርጅት ብሎ የሚጠራው ድርጅት ለ3 ወራት ያሰለጠናቸው ወታደሮች በዛሬው ዕለት ለመጀመሪያ ጊዜ ማስመረቁን ይፋ አድርገዋል ድርጅቱ በቀጣይ በተለያዩ ግንባሮች ስልጠናውን እንደሚቀጥል አሳውቋል ይህ ድንገተኛ የሚመስለው የመረቃ ፕሮግራም እነ ጌታቸው ያልጠበቁት እንደነበር ተገልጿል የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል ከሰሞኑ በኢትዮጵያ ባህር ኃይል አዛዦች ለተሰጠው አስተያየትና የትናንቱ ጉዞ ወደ አሰብ ወደብ የሚመለከት ምላሽ ሰጥቷል የማነ ምላሽ የሰጡት ከሰሞኑ በውጭ ጉዳይ ኢንስቲትዩት በመከላከያ ዋር ኮሌጅና በሰመራ ዩኒቨርሲቲ ባዘጋጀው የባህር በርን የተመለከተው ውይይት ላይ ለተሰነዘሩ ሐሳቦች ነው በሰመራው ውይይት መድረክ ላይ የተገኙት የኢትዮጵያ ባህር ኃይል ምክትል አዛዥ ኮማንደር ተገኘለታ በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀር ማለታቸውን ለአስመራ ባለስልጣናት ራስ ምታት ሆኗል እንደተለመደው የአስመራው ቃል አቀባይ የባህር ኃይል ምክትል አዛዡን በግድም በውድም ወደ ባህር በር ባለቤትነታችን እንመለሳለን ማለታቸውን ነው የማነ በሰጡት ምላሽ አትዋጪው ስላት ሰለቀጠችው የሚል አቻ ባለው ምሳሌው አነጋገር የኢትዮጵያ ከፍተኛ ባለስልጣናትና የመከላከያ አመራሮች የባህር በር ባለቤትነት መሻታቸውን ገፍተውታል ብለዋል የኢትዮጵያ የባህር በር ጥያቄ መመለስ ለኤርትራ አማራጭ የሌለው አማራጭ ነው የሚለውን አካሄድ የአስመራ ባለስልጣናት መስማትም ማስተናገድም አይፈልጉም የኤርትራ ባለስልጣናት በጉዳዩ ላይ የያዙት ግትር አቋም በሰላማዊ አማራጭ በጋራ መግባባት መፈታት የሚችል ጉዳይ ወደ ጦርነት እንዳያመራ እየገፉ መሆኑን እየተገለጸ ነው ይህንን ተከትሎ አንዳንድ ተንታኞች ኢትዮጵያና ኤርትራ የማይፈቱ ባላንጦች በማለት የኢትዮ ኤርትራ ጉዳይ አሁንም በትናንቱ ቦታ መኖሩን ጠቁሟል በአሁኑ ወቅት ዓለም በፕሬዝዳንት ኢሳያስ አፈወርቂና በጠቅላይ ሚኒስትር አብይ አህመድ መንግስታት መካከል ጦርነት ይፈነዳል በሚል በፍርሃትም በጉጉትም
እየተጠበቀ ነው። የእነዚህ ሁለት መንግስታት ፍጥጫ ባሰቡት ቁጥር የሚያሳዝን ነገር ነው። የሁለቱ ሀገር ህዝቦች የአንድ አያት ልጆች የማለት ያክል ናቸው። ነገር ግን በአባቶቻቸው ጠብ ምክንያት እነርሱም ተኳርፈዋል ማለት እንኳን ነገሩን ማቅለል ሊሆን ይችላል። የአባት ዕዳ ለልጅ እንዲሉ ልጆችም እርስ በርስ ይባላሉ። የሚያሳዝነው እጣ ፈንታቸው ከመተሳሰሩ የተነሳ በጠቡ ሁለቱም ወገኖች ተጎጂዎች ናቸው። እንዳይታረቁ ደግሞ የወንድነት ኩራትና የታሪክ ቁርሻ ይዟቸዋል የሚል አስተያየት የሰጡ ወገኖች ለመሆኑ የፍቅርና ጠባቸው ታሪክ ምን ይመስላል ሲሉ በመጠየቅ ታሪክ ባጭሩ ዳስሷል። አንድነትና ሁለትነት ከኤርትራ በመቀጠል በቀይ ባህር አጠገብ የሚገኘው ከኤርትራ ጋር ረጅም ድንበር የሚጋራው የትግራይ ህዝብና ኤርትራውያን በአንድ ስም ይጠራሉ። አጋዚያን፣ ተጋሩ፣ ሀበሻ ይባላሉ። ሁለቱም አንድ አይነት ምግብ ይበላሉ። እንጀራ፣ አንድ አይነት የባህል ልብስ ይለብሳሉ። ሸማ፣ አንድ አይነት ፊደል ይጠቀማሉ። ግዕዝ፣ ሁለቱም የነዚህ ትውፊታዊና ባህላዊ ቅርሶች ባለቤት ነን ብለው ያስባሉ። እምብዛም አልተሳሳቱም። በአንድ ወቅት አንድ ነበሩና አንድነታቸው የጀመረው በአክሱም ዘመነ መንግስት ነው። በዚያን ጊዜ አክሱም ግዛት የዛሬቱን የሰሜን ኢትዮጵያና የዛሬቱን ኤርትራ ያቀፈ ነበር። አክሱም ከአረቢያ ጋር ለመገበያየት የአዶሊስ የዛሬቱ ምጽዋ አቅራቢያ ያለች ጥንታዊ ወደብን ትጠቀም ነበር። ከአክሱም ውድቅ በኋላ በዛግዌና ሰሎሞናዊ ስርወ መንግስታት ጊዜያት እስከ መካከለኛው ዘመን ከመረብ ወንዝ ወዲያ ያለው ክፍል ባህር ነጋሽ የተባለ የራሱ ገዢ ያለው የንጉሠ ነገስታቱ ግዛት አካል ሆና ምድር ባህር በሚል መጠሪያ ቀጥሏል። ኤርትራ የሚለው ቃል በግሪክኛ ቀይ ከሚለው ቃል የመነጨ ሲሆን በጣሊያንኛ ደግሞ ተቀሽቦ በ19ኛው ክፍለ ዘመን ኦፊሻላዊ መጠሪያ ሆኗል። ኤርትራ በጣሊያን ቅኝ ግዛት ከመውደቋ በፊት በኦቶማን ቱርኮች እጅ እንድትወድቅ በነበረው ወረራ ሁለቱም ትግርኛ ተናጋሪ ህዝቦች ለምዕተ ዓመታት ሲፋለሙ ቆይተዋል። ነገር ግን ከአፄ ዮሐንስ መስዋዕትነት በኋላ ሚኒሊክ ሁለቱም ትግርኛ ተናጋሪ ህዝቦች እንዲከፈሉ የሚደረግ የመውጫና የማይፈርስ ስምምነት ፈረሙ። የሁለት ህዝቦች ሁለትነት የሚጀምረው ደግሞ ያኔ ነው ማለት ነው። ከአፄ ዮሐንስ መስዋዕትነት በኋላ በ19 ክፍለ ዘመን ነው። ጋብቻና ፍቺ በአፄ ምኒልክ ዘመነ መንግስት የተሸጠችው ኤርትራ በጣሊያን ቅኝ ግዛት ስር ከርማ ሀበሻነቷ ከጣሊያን እሴቶች ጋር እየተቀየጠ ብዙ 10 ዓመታት አሳለፈች። በሁለተኛው የዓለም ጦርነት ማገባደጃ የኤርትራ ጣሊያን ቅኝ ገዢዎች በእንግሊዝ ሰራዊት ተሸንፈው በ1933 ሲባረሩ አበቃም። በ1939 ጣሊያኖቹ ሽንፈታቸውን አምነው ተቀበሉ። በብዙ የቀዳማዊ ኃይለ ሥላሴ መንግስት የዲፕሎማሲ ስራ በአንዳንድ የኤርትራ ተወላጆች ፍላጎት በአሜሪካ ድጋፍ በእንግሊዝ ይሁንታ የተባበሩት መንግስታት ኢትዮጵያና ኤርትራ በፌዴሬሽን እንዲዋሃዱ ወሰነ። ውሳኔው በተላለፈ በሁለት ዓመቱ መስከረም 1945 ፌዴሬሽኑ ኦፊሻላዊ የሆነ ጋብቻው ተፈጸመ። በወቅቱ ኤርትራውያን ከኢትዮጵያውያን የበለጠ ነጻነት ነበራቸው። የፖለቲካ ፓርቲዎች፣ ነጻ ጋዜጦችና ነጻ ማህበራትም አላቸው። ከተማቸው አስመራ ውብና ስልጡን ነበረች። በተቃራኒው ኢትዮጵያውያን ከፖለቲካ ፓርቲዎች፣ ነጻ ፕሬስና ነጻ ማህበራት ጋር አልተዋወቁም። አዲስ አበባ ከኤርትራ ስትወዳደር ትንሽ የገጠር ከተማ ትመስል ነበር። ይህ ንጽጽራዊ ሁኔታ ለንጉሠ ነገስቱ ምቾት አልሰጣቸውም። ቀሪው የኢትዮጵያ ህዝብም ነጻ ፕሬስና ማህበራት መጠየቅ ከመጀመሩ በፊት ኤርትራውያንን እኚህ ነገሮች መቀማት ፈለጉም አደረጉትም። ፌዴሬሽኑ በተመሰረተ በ10 ዓመቱ ህዳር 1955 ፈርሶ ኢትዮጵያና ኤርትራ በንጉሠ ነገስቱ ፍጹማዊው ግዛተ አፄያቸው ስር ተዋሃዱ። ፌዴሬሽኑ በአጭር ተቋጨ። ምሁሩ ተከስተ ነጋሽ የኢትዮጵያና የኤርትራ ፌዴሬሽን ታሪክ የመፍረሱ ታሪክ ነው ይላል። የፌዴሬሽኑ መፍረስ በኤርትራውያን ዘንድ ከፍተኛ ቁጣ ፈጠረ። ጀብሃ የተወለደው በዚህ ጦስ ነበር። ሻዕቢያም ከጀብሃ ተገንጥሎ የወጣ ቡድን ነው። ሻዕቢያ ከሌሎች ኢትዮጵያውያን ታጣቂዎች ጋር በመተባበር የደርጉ የኢትዮጵያ መንግስት አሸንፎ ኤርትራን ከኢትዮጵያ ነጻ አውጥቶ ሀገር መሰረተ። በዚህም በጥብና ብጥብጥ የከረመው ጋብቻ በፍቺ የተቋጨ መሰለ። የፍቅርና ጠብ አዙሪት ለአጭር ጊዜም ቢሆን ኤርትራውያን ነጻ ሀገር ከነጻነት ጋር ተቀናጁ። ከኢትዮጵያም ጋር የተፋቱ እስከማይመስል ድረስ በፍቅር ከነፉ። የሁለት ሀገራት መንግስታት ገድላቸውን በጋራ ተረኩ። ተማሳይ የገንዘብ ኖት መጠቀማቸውንም ቀጠሉ። ኢትዮጵያ አሰብን በነጻ እንድትጠቀም ተፈቀደ። የሁለት ሀገር አንድ ህዝብ ሆነው ትንሽ ሰነበቱ። ይሁን እንጂ ፍቅራቸው አልዘለቀም። በህወሓትና ሻዕቢያ ዘንድ የነበረው ፍክክር ወደ ጠብ ተሸጋገረ። ኤርትራ ባድመ የኔ ነው ብላ ወረራ ፈጸመች። ኢትዮጵያ በጦርነት ባድመን መልሳ ቀማች። የዓለም አቀፍ አሸማጋዮች ገቡና የድንበር ኮሚሽን ተቋቋመ። ኮሚሽኑ ባድመ ለኤርትራ ትገባለች ብሎ ወሰነ። ኢትዮጵያ ባድመን ይዛ ለሁለት 10 ዓመታት ሰነበተች። ህወሓት በዚህ ጦርነትና ተረፈ ጉዳዮቹ ሳቢያ የመሰንጠቅ ዕጣ ገጥሟታል። ሻዕቢያም በተመሳሳይ የመሰንጠቅ ዕጣ ገጥሞት በጂ15 የሚታወቁት ከፍተኛ ባለስልጣናትና ጋዜጠኞች ወደ ወህኒ ቤት ከተታቸው። እስካሁን ድረስም የሞቱ ሞቷል፣ የተቀሩትንም አድራሻቸው አይታወቅም።
በዚህ መሃል ጦርነት አልባ ሰላም አልባ ዘመን በሁለቱ ህዝቦች መካከል ሰፈነም። ኢትዮጵያ ሙሉ ባይሆንም ዲሞክራሲያዊ ስርዓት ዘረጋች። አንጻራዊ ነጻነት አለ። ተቃዋሚ ፖለቲካ ፓርቲዎች አሉ። የፕሬስና የመደራጀት ነጻነትም በህግ ተረጋግጧል። በተግባርም በከፊልም አሉ። ኢኮኖሚያዊ እድገቷም ተቀላጥፏል። በተቃራኒው ኤርትራ ትቆረቁዝ ቀጠል። ተቃውሞ አይደመጥባትም። የፕሬስና የመደራጀት ነጻነቶች ተገድለዋል። ተቃዋሚዎች ታስረው እንኳን ፍርድ ቤት አይቀርቡም። ህገ መንግስት የላቸውም። ኢኮኖሚያቸው ተዘግቷል። አስመራም ቁማ ቀርታለች። ኢሳያስ ደግሞ ትግል ሲጀምሩ ከተቃወሙት የቀዳማዊ ኃይለ ሥላሴ የበለጠ የከፋ ፍጹማዊ አምባገነን ሆነዋል። በዚህ መሃል የኤርትራም የኢትዮጵያ መንግስታት አንዳቸው ሌላኛቸው ላይ ተቃዋሚ እያደራጁ ነበር። ይህ በእንዲህ ያለ የኢትዮጵያ መንግስት ተሰንጥቆ ኢህአዴግ ተፈረከረከ። ከኢህአዴግ መውደቅ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ ህወሓትን ለመደምሰስ ትግራይን ለማንበርከክ የሄገን ውሳኔ አክብረዋል ብለው ከኢሳያስ መንግስት ጋር ታረቁ። ፍቅር እንደገና ኢሳያስና አብይ ቀለበት አሰሩ። ሳቅና ጨዋታ እርቅና ሰላም ቢያንስ ለአጭር ጊዜ የደስታ ፈንጠዝያ ሆነ። የኢሳያስና የአብይ የሰላም እርቅ ለአብይ አህመድ የኖቤል የሰላም ተሸላሚነት ለኢሳያስ አፈወርቂ ደግሞ ዳግማዊ ተፈላጊነት አጎናጽፏቸዋል። ሆኖም እርቃቸው ህዝባዊ ሆኖ አልዘለቀም። ይልቅስ ወደ ጊዜያዊ ወታደራዊ ትብብር ተቀየረ። ኢሳያስ የህወሓት ባላንጣዎቻቸውን ለመበቀል፣ አብይ ደግሞ ያልረጋ መንግስታቸውን ለመጠበቅ ተባብረው የኢትዮጵያ ምሰሶ በነበረው በትግራይ ህዝብ ላይ ዓለም ሰምቶት በማያውቀው የጭካኔ እርምጃ ለመውሰድ ዘመቱ። ውጤቱ ከባድመ ጦርነት የከፋ ነበር። የባድመ ጦርነት ከቀዝቃዛው ዓለም ጦርነት መቋጨት በኋላ ከሰሃራ በታች ብዙ ሰው የሞተበት ጦርነት ሆነ። የትግራዩ የጄኖሳይዳል ጦርነት ከዚያ የባሰ ጉዳት አስከትሎ አለፈ። የኤርትራ ወታደሮች በዚህ ጦርነት በሚሊዮን የሚቆጠሩ ንጹሃን ጭፍጨፋ ፈጽመዋል። በዓለም ብዙም ተሰምቶ የማያውቅ የትግራይ ሴቶች በአደባባይ ሰው በተሰበሰበበት ቄሶችና ሸሆች የቤተሰቦቻቸውን አሰቃቂ ቡድን ጾታዊ ጥቃት በአይናቸው እንዲያዩ ተገደው እንዲፈጸም ተደርጓል። የትግራዩ የጄኖሳይድ ኮሚሽን ኃላፊ አቶ የማነ ዘርአይ የጭካኔው መጠንና ዘግናኝነቱን ሲገልጹ በዓለም የሚታወቀውና የተለመደውን ወንጀል ሰው በተሰበሰበበት ሰው በጥይት ተደብድቦ መግደል ነው። በትግራይ የተደረገው የጭካኔ ተግባር ግን አንዲት ሴት ከ6 እስከ 50 በሚሆኑ ወታደሮች በአደባባይ መድፈርና ማሰቃየት ነው ሲሉ ነው የገለጹት። 3.4% لعلي 6 ام دفيرمون لعلي 6 سنه كم 6 50 زخنا لعل 13 سنه خوينا ميو لعلي 6 سنه خوينا من دفيرمون سو تدفافرا كالي وزيتو قطريه زلك هذا غانغريب معناته غانغريب بخمس مطن عالم ريو يفلطن تخالي اخ ماس كيدينغ يفلطيف بهزبي افزبي غيركا قدم هزبي مغراف أو قدمي هزبي مرشان تلمده ما نوصلنا أو قدمي هزبي مدفار يتلمده أو قدمي بيتسف أو قدمي سواء أو قدمي كشاب بقى أو قدمي ديكا مدفار حوا تسوي أحد دفر موال أقدي ديكا ديكا ولدا ونرأي هزبي سبسيبكا أو دوم مرأ هزبي سبسيبهم تسويهم دفيرهم هزبي سبسيب أو كادي ريبورت قلصيو أو وداتون صرحهم أو تيوم يدوم وميو وزي زي تلمده أو عالم زي تلمده ماس ريبينج يتلمده عالم بتعميم نقول in front of parents in front of your relative بيتساو سدراها زي تلمده ጦርነቱ በህወሓትና በአብይ መንግስት ምንነት ሲቋጭ አብረው የዘመቱት የአማራ ብሔርተኞችና የኤርትራ መንግስት ስጋት ገባቸውና ኮረፎም ኤርትራ የአማራ አማጺዎችን እየረዳች ነው ብለው የኢትዮጵያ መንግስት ይጠራጠራል። ሁለት መንግስታት ዳግም ተኳረፉ። በሚገርም ትዕይንት ህወሓትም ዳግም ተሰነጠቀች። አንዱ ስንጥቅ ከኤርትራ ማበር ሲጀምር ሌላኛው ደግሞ ወደ አዲስ አበባ ተሰዶ ከአብይ አህመድ ጋር ገጥሟል። የኢሳያስና የአብይ መንግስታት ዳግም እየተወቃቀሱ ነው። ኢትዮጵያ ኤርትራ የኢትዮጵያን አማጺዎች እየደገፈች ነው ብላ ለጸጥታው ምክር ቤት ወቅሳለች። በሌላ በኩል አሰብ የኛው ናት የሚለው ትርክትም በመንግስት ተጣጥፏል። ኤርትራም ኢትዮጵያ እየተነኮሰችኝ ነው ብላ አቤት እያለች ነው። ሌላ የጠብ ድግስ። በዚህ መሃል ነው እንግዲህ ሰሞኑን ወደ አሰብ ከፍተኛ የሆነ ኃይል ተንቀሳቅሰዋል ሲባል የከረመው። ሻዕቢያን ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን አሳውቋል። የኤርትራ መንግስት በዚህ አቅጣጫ አለ ብሎ ካሰበው የኢትዮጵያ ስጋት ጋር በተያያዘ ጠንከር ያለ የኃይል ክምችት
ትችት እንዳደረገ ቀደም ብለው ሲወጡ የነበሩ ዘገባዎች አመላክተዋል። ይሄው ታጣቂ በዚሁ አቅጣጫ ከኤርትራ መንግስት ጋር ለዓመታት ሲፋለም የቆየ ሲሆን በቀደመው የኢህአዴግ መንግስት ወቅትም ጠንከር ያሉ ወታደራዊ ድጋፎችን ያገኝ ነበር። የቀይ ባህር ዳርቻን ተተርሶ የሚኖረው የአፋር ህዝብ በኢሳያስ አገዛዝ ከፍተኛ ጭቆና እየደረሰበት ነው በሚል ነፍጥ አንግቦ የተነሳ ቡድን ነው። በአሁኑ ሰዓትም ጦሩን ዳንኪላ ወደ ተባለ የኤርትራ አፋር ግዛት ፊልሚያ ለማድረግ የተንቀሳቀሰ መሆኑን በኤክስ ገጹ ባሰራጨው ተንቀሳቃሽ ምስል አመላክቷል። ተንቀሳቃሽ ምስሉ ታጣቂ ቡድኑ በሚገባ የተደራጀ ትጥቅ ያለው መሆኑን ያሳያል። የታጠቀውን መሳሪያ ከየትና ማን እንዳስታጠቀው ከጀርባ ሆኖ ድጋፍ ያደረገለት ያለ አካል ማን ነው የሚል ጥያቄ ተነስቷል። በተመሳሳይ መንገድ ከፕሪቶሪያዊ ሰላም ስምምነት በኋላ ህወሓት በሁለቱ ዋና አጀንዳዎች መከፈሉንና ጠንካራ አቋም ያለው አጀንዳ ከቀድሞ ጠላቱ የኤርትራ መንግስት ጋር አዲስ ግንኙነት መመስረቱን ሆርን ሪቪው የተባለ ተቋም ባወጣው ትንታኔ ገልጿል። ይህ አዲስ ትስስር በውጭ ኃይሎች እየተቀነባበረ ሲሆን የኢትዮጵያን የቀጠናውን መረጋጋት አደጋ ላይ የሚጥል ነው ሲል ዘገባው አስረድቷል። የህወሓት የውስጥ መከፋፈል ትንታኔው እንደሚጠቁመው ከጦርነቱ መብቃት በኋላ በህወሓት ውስጥ ከፍተኛ የሆነ የሐሳብ ልዩነት ተፈጥሯል። በቀድሞው የጊዜው አስተዳደር ኃላፊ አቶ ጌታቸው ረዳ ይመራ የነበረውና እንደ ሌተናል ጀነራል ጻድቃን ገብረትንሳኤ ያሉ አመራሮችን ያካተተው ይህ ቡድን የፕሪቶሪያውን ስምምነት ሙሉ በሙሉ በመደገፍ ከኢትዮጵያ ፌደራል መንግስት ጋር መስራትን ይመርጣል። አቶ ጌታቸው ረዳም በመጨረሻ ከጊዜው አስተዳደሩ ለቀው በጠቅላይ ሚኒስትሩ አማካሪነት መሾማቸውን የዚህ አካሄድ ማሳያ ነው ተብሏል። በአንጻሩ በድርጅት ውስጥ ከፍተኛ ስልጣን ባላቸው እነ ወይዘሮ ፈትለወርቅ ገብረእግዚአብሔር በሚመሩት የድሮ የህወሓት አመራሮች የተዋቀረው ይህ አጀንዳም ከፌደራል መንግስቱ ጋር ያለውን ግንኙነት የሚቃወም ነው። ዘገባው ይህ ቡድን በአሁኑ ወቅት ከኤርትራ መንግስት ማለትም ህግደፍ ጋር የፖለቲካና የኢኮኖሚ ትስስር እንደፈጠረ ይገልጻል። እንደ ዘገባው የአዲስ የህወሓት ህግደፍ ግንኙነት በዋናነት በትግራይ የሚገኙ እንደ ወርቅ ያሉ የተፈጥሮ ሀብቶችን በኤርትራ በኩል በህገወጥ መንገድ በመሸጥ የገንዘብ ምንጫቸውን ለማጠናከር ያለመ ነው። ጽምዶ የተባለው የተፈናቃዮችን የማስፈር ዘመቻም ተፈናቃዮች ኤርትራ ወደ ተቋጠረቻቸው እንደ ዛላምበሳና ኢሮብ ባሉ አካባቢዎች እንዳይመለሱ ለማድረግ የተቀነባበረ የጋራ ሴራ መሆኑን ትንታኔው ጠቁሟል። ይህ ግንኙነት ድንገት የተፈጠረ ሳይሆን ግብጽና የአውሮፓ አጋሮቿ የጠቅላይ ሚኒስትር አብይ አህመድን አስተዳደር ለማዳከም በማሰብ የቀድሞዎቹን የህወሓትና ህግደፍ ግንኙነት እንደገና እንዲያንሰራራ በማድረግ የተቀነባበረ ነው ሲሉ ዘገባው ይከሳል። ትንታኔው አክሎም ይህ አዲስ ትስስር ግጭቱን ከትግራይ ወደ አማራ ክልል ለማዛወር እየሰራ መሆኑን ገልጿል። ለዚህም እንደ ዳዊት ወልደ ጊዮርጊስና አንዳርጋቸው ጽጌ ያሉ የቆዩ የፖለቲካ ተዋናዮችን በመጠቀም የተከፋፈለውን የፋኖ ንቅናቄ ለማስተባበር እየሞከሩ ነው ብሏል። የዚህ እቅድ የመጨረሻ ግብም ወደ ሸዋ በመዝለቅ በአዲስ አበባ ላይ ጫና በመፍጠር ዓለም አቀፍ ጣልቃ ገብነትን መጋበዝ እንደሆነ ትንታኔው አስረድቷል። የኤርትራ መንግስት በበኩሉ የሀገሪቱን ነጻነት በኢትዮጵያ መንግስት የተሰጠ ስጦታ አድርገው የሚያቀርቡ ትርክቶችን በጽኑ በመቃወም ነጻነቷ ለ30 ዓመታት በዘለቀ መራራ ትግልና በከፍተኛ መስዋዕትነት ነው የተገኘ መሆኑን በይፋዊ ድረገጹ ላይ ባወጣው ሰፊ ጽሑፍ አስታውቋል። ጽሑፉ ከታሪካዊ ዳራ በተጨማሪ ወቅታዊውን የቀጠናውን ሁኔታ በማጣቀስ ለኢትዮጵያ ጠንካራ ማስጠንቀቂያ አስተላልፏል። የኤርትራ ማስታወቂያ ሚኒስቴር ይፋ ባደረገው በዚህ ጽሑፍ የሀገሪቱ የነጻነት ትግል ምን ያህል ከባድ እንደነበር ለማሳየት በምጽዋ ጦርነት ማለትም ኦፕሬሽን ፈንቅል ወቅት የተሰዉትን ማጉላ ማለትም ገብረ ህይወት ከሰተ የተባሉ ታጋይና የታንክ 795ን የጅግነት ታሪክ በስፋት ዘርዝሯል። ማጉላ ወደ ወሳኝ ጦርነት ከመግባታቸው በፊት ልጃቸውን ለመጨረሻ ጊዜ ለማየት ፈቃድ ጠይቀው እንደተመለሱና በመጨረሻም ከጓዶቻቸው ጋር በጅግነት እንደተሰዉ የሚተርከው ይህ ታሪክ የኤርትራ ነጻነት በሺዎች በሚቆጠሩ ዜጎቿ ደም የተገኘ መሆኑን ለማሳየት እንደ ማሳያ ቀርቧል። ጽሑፉ ከቅርብ ጊዜ ወዲህ በተለይ በኢትዮጵያ በኩል የሚነሱ አንዳንድ ሐሳቦችን ታሪክን የማጠፍዘዝ ሙከራ ሲል ይኮንናል። የተሸነፉ የኢትዮጵያ የጦር ልሂቃንና አንዳንድ ፖለቲከኞች የኤርትራ ነጻነት በድርድር እንደተሰጠ ስጦታ ለማስመሰል ይሞክራሉ ያለው ጽሑፉ ይህ አካሄድ ከድንቁርናና ከእብሪት የሚመነጭ ነው ሲል ይከሳል። ለኢትዮጵያ የተላለፈው ማስጠንቀቂያ ከታሪካዊ ዳራ በመነሳት ጽሑፉ ወቅታዊውን የቀጠናው ሁኔታ በማንሳት ለኢትዮጵያ ልሂቃን ግልጽ ማስጠንቀቂያ አስቀምጧል። ቃላት በደም የተጻፈ ካርታን ሊለውጡ አይችሉም ያለው ጽሑፉ በመስፋፋት ህልም ውስጥ መጓዝ በታሪክ ፍንጣሪዎች ላይ በባዶ እግር እንደሚሄድ ነው ሲል ገልጾታል። ይህ አገላለጽ ኢትዮጵያ በቅርቡ ያነሳቸውን የባህር በር የማግኘት ጥያቄን በቀጥታ የሚቃወም መሆኑን የፖለቲካ ተንታኞች ይገልጻሉ። በአፍሪካ ቀንድ እውነተኛ ሰላምና መረጋጋት ሊመጣ የሚችለው ሉዓላዊነትና የግዛት አንድነትን ከማክበር ብቻ ነው ያለው የኤርትራ መንግስት ኤርትራውያን በልጆቻቸው ህይወት የገዙትን መሬትም ሆነ ባህር ፈጽሞ ለድርድር አያቀርቡም ሲል አቋሙን በጽኑ ገልጿል። በማጠቃለያው ይህ ጽሑፍ ኤርትራ በነጻነቷና በግዛት አንድነቷ ጉዳይ ላይ ያላትን የማይናወጥ አቋም በድጋሚ ያረጋገጠችበትና በቀጠናው የተፈጠረ ላለው አዲስ
አዲስ የጂኦፖለቲካው እንቅስቃሴ የሰጠችው ጠንካራ ምላሽ መሆኑን ያመለክታል። በታሪክ ሻዕቢያ ብቻውን ተዋግቶ ያሸነፈበት ጦርነት የለም። ጀብሃን ለመጣል የወያኔ ማለትም ህወሓት ድጋፍ አግኝቷል። ደርግ ሻዕቢያን ሊያጠፋው ጫፍ ደርሶ ህወሓት ወያኔ ሳሕልና ናቅፋ ድረስ ሄዶ ደርሶለት ነው ያዳነው። አርከበ፣ ጃማይካ፣ ሳሞራ ሌሎችም ይመሰክራሉ። ደርግን ለመጣል ከኢህአዴግ ጋር ሆኖ ነው የተዋጋው። የሃንሽ ደሴት የይገባኛል ጥያቄ የየመኗን ሃንሽን በወረረበት ወቅት የኢህአዴግን እርዱኝ ጥያቄ አቅርበዋል። ድጋፍም ተደርጎለታል። በህግ አግባብ ሃንሽ ለየመን ተመለሰች። በኢትዮ ኤርትራ ጦርነት ሻዕቢያ የደረሰበትን ያውቃል። በተመሳሳይ መንገድ ብልጽግና ብቻውን ተዋግቶ ያሸነፈበት ጦርነት የለም። ባለፉት 7 ዓመታት ከትግራይ ጋር ከኦነግና ከፋኖ ቢገጥምም አንዳቸውንም አላሸነፈም። ከትግራይ ጋር የነበረው ጦርነት በስምምነት እንዲቆም መደረጉን ይታወቃል። በአሁኑ ወቅት የትግራይ ወጣት ከሁለቱም ጄኖሳይደሮች ማለትም ከሻዕቢያና ብልጽግና ጎን አንሰለፍም ማለቱ ሁለቱም የጦርነት ነጋዴዎች ግራ ተጋብተው ተፋጠው ይገኛሉ። በሌላ መረጃ ፊልድ ማርሻል ብርሃኑ ጁላ ወደ መቀለ አቤት ማለቱን ተሰምቷል። ማርሻል ብርሃኑ ጁላ ወደ መቀለ መደወላቸው ተሰምቷል። ስታሊን ገብረስላሴ እንደዘገበው ከሆነ የስልክ ንግግሩ የትግራይ ሰራዊት ሰልፍ ምክንያት በማድረግ ነው ተብሏል። ብርሃኑ ጁላ ወደ ወረደ ጋር ደወለ። የመቀለ ኢንሲደንት ነው። ወደ ወረደ ሲያስተጋባው ነው የሰነበተው። ፎርማሊ ኢንፎርማሊ ልክ የእንት ልጅ ምንድነው ወድማማ ነው የምንለው በብዙ እንክብካቤ ያለ እንትን ለየት ያለ እንክብካቤ በሚያስፈልገው አንድ ቤት አላለ የሆነ በጣም ተወዳጅ የሆነ በአንድ ቤት ውስጥ የሆነ የመጨረሻ ልጅ ነው የሚወደደው እንደዛ ማለት ነው። ወደ ወረደ የትግራይ ላይ ያለው ሰውዬ ነው። ግን በትግራይ ውስጥ ግን በጣም የሚወደደው በፌደራል የሚወደደው እሱ ነው እና ልክ እንደ ውጭ ዜጋ ቲኤፍ እንደዚህ ያደረገ ተብሎ እንደ ውጭ ዜጋ ኢቫኩዌት ሊያደርጉት ከትግራይ ሊያስወጡት አውሮፕላን ሊልክ ነበር ብርሃኑ ጁላ። ቶሎ ውጣ አደጋ ውስጥ ነው ያለው ቶሎ ውጣ። አንደኛ የሰማነው ከኢትዮጵያ ጀነራሎች የሰማነው ሻዕቢያ ገባ ብሎ ነው የደነገጡት። ሆን ብሎ መቀለ እንደዚህ አይነት የሚፈጥረው በቃ ኦሬዲ ሻዕቢያ ጦርነት ጀመረብን ነው እኔ የሰማሁት ነው። ዝም ብሎ ባልባልታ በመናም ሳይሆን ከጀነራሉ በምን ደረጃ ላይ ተንቦቅቦቀው እንዳለ የሚያሳየው እሱ ነው። የህግ ማስከበር ዘመቻ ይከፍትብናል እንደዛ ነው። የህግ ማስከበር ዘመቻ ነው አብይ የከፈተውና ሻዕቢያ የህግ ማስከበር ዘመቻ ይከፍትብናል ብሎ ፈርቶ በጣም መጨረሻ እሱን ለማጣራት ነው ላይ ታቻሉት። ከዛ አይ ሻዕቢያ የለም ተረጋጉ ችግር የለውም ተባሉ። ብርሃኑ ቶሎ አይ ጥሩ አይደለም ናውጣ አውሮፕላን ላክልህ ቶሎ ናውጣ ሲለው አይ ከቁጥጥር ውጭ አይደለም እምቢ አለ። ወረደ ከቁጥጥር ውጭ አይደለም አልወጣም አለ። በሌላ ዜና የትግራይ ሰራዊት በምዕራብ ትግራይ ታሪክ ሰራም። በምዕራብ ትግራይ ሸረሪና አካባቢ የሚገኘውን የትግራይ መከላከያ ሰራዊት ታሪክ ሰርቷል። ሰራዊቱ የትግራይ ህዝብና ሉዓላዊነቱን የሚያስከብር የህዝብ ዋልታ መሆኑን አስመስክረዋል። እነ ኮርኔል ደመቀ ዘውዱ ተፈናቃዮች እንቀበላለን ማለታቸውን ተከትሎም ትናንት ጥቅምት 11 ቀን 2018 ዓ.ም ብቻ የሁመራ ማዘጋጃ ቤት ከቀያቸው የተፈናቀሉትን ዜጎች ቤትና ንብረት ዘርፈው መኖሪያ ቤታቸው ያደረጉ 253 ሰፋሪዎች እስከ ቅዳሜ ድረስ እንዲለቁ የማስጠንቀቂያ ደብዳቤ መስጠት በእነ አቶ ጌታቸው ረዳ ደጋፊዎች በሰፊው እየተነገረ ይገኛል። ከነ ጠቅላይ ሚኒስትር አብይ አህመድ ጋር በሱፍ ኡመር በተካሄደው ውይይት የትግራይ ክልል ጉዳይ ትልቁ አጀንዳ እንደነበር ተገልጿል። የስምረት ደጋፊ የሆኑት አክቲቪስቶች መጨረሻው ያሳየን እያሉ ናቸው። ይህንን ተስፋ የሰጡት ኮርኔል ደመቀ ዘውዱ በሁመራ ጥቅምት 9 ቀን ህዝባዊ ስብሰባ ላይ ተናግሮታል ካሉት ንግግር በመነሳት ነው። ኮርኔል ደመቀ ዘውዱ በሁመራ ከተናገራቸው ጥቂቶቹም አጠቃላይ ተፈናቃዮች ወደ ቤታቸው ይመለሳሉ። ስለዚህ በሰው ቤት ያላችሁ ሰፋሪዎች ከዛሬ ውጡ። ቤት የነበረበት ሰው አሁን ይሄድ። እዚህ እኖራለሁ የሚል ከሆነ ደግሞ በኬንዳ ወይም በቃፍታ ሽራሮ ፓርክ አቅራቢያ መኖር አለበት። ከዚህ የተፈናቀሉት የትግራይ ተወላጆች መምጣት ደስ ሊላችሁ ይገባል እንጂ አትፍሩ። በሰላምና በመከባበር አብሮ መኖር ይቻላል። ነገር ግን ይህ ከመሆን በፊት መጀመሪያ የጥቅምት ሰብል መሰብሰብ አለብን። ከዳር በኋላ የተፈናቀሉ ወገኖቻችን እንቀበላቸዋለን ሲል በተለይ ጋዜጠኛ ደስዬ አሸናፊ ጽፏል። ከና አስተዳደራቸውና ደህንነታቸውን የሚጠብቁ የጸጥታ አካላት ይዘው ነው የሚገቡን የሚል ጥያቄ የቀረበለት ኮርኔል ደመቀ የሚመለከታቸውን የፌደራል አካላትን በማነጋገር መልሱን እናሳውቃለን ማለቱንም ጠቁሟል። ከስብሰባው በኋላ የከተማው አስተዳደር ሰራተኞች በየቤቱ ላሉ ሰፋሪዎች የማሰናበቻ ደብዳቤ መለጠፍ መጀመራቸውንም እየተነገረ ነው። ይሁን እንጂ የነ ኮርኔል ደመቀ ዘውዱ ፍላጎት ተፈናቃዮች መመለስ እንጂ ላላው ግዛቱን የመመለስ ፍላጎት እንደሌላቸው ሲገልጹ ቆይቷል። ይሁን እንጂ የነ ኮርኔል ደመቀ ዘውዱ ፍላጎት ተፈናቃዮች መመለስ እንጂ ላላው ግዛቶችን የመመለስ ፍላጎት እንደሌላቸው ሲገልጹ ቆይቷል። የትግራይ ሰራዊት በበኩሉ ትግራይን ሉዓላዊነትን ለማክበር
የተፈናቀሉ ዜጎችን ወደ ቤታቸው ለመመለስና ነፃ ያልወጡትን ወገኖቻችን ነፃ ለማውጣት እንሰራለን የሚል አቋም በባለፈው በነበረው የሰራዊቱ ሰልፍም ገልጿል። በመሆኑም በምዕራብ ትግራይ የሚገኘው አርሚ 7 እጅግ አስገራሚ ወታደራዊ ሰልፍ በማድረግ ታሪክ ሰርቷል። ይህ ማለት በስምምነቱ መሰረት በጀነራል ታደሰ ወረደ የሚመራው መንግስት ምዕራብ ትግራይ መድረስ ከቻለ ሁሉም ነገር ሰላማዊ ይሆናል። የተፈናቀሉትን በሌላ መንገድ በመመለስ ሉዓላዊነት አይመለስም ከተባለ የአብይ አህመድ አስተዳደር ወደ አሰብ ሲዘምት ወደ ምዕራብ ትግራይ የመግባት እድሉ አልተዘጋም የሚል መልእክት ያስተላልፋል። حي السراويت تقاي تمتير يمتلوه قلس عزه وزلهم أفلو مدنا وأفلو بقعات زلوه تادنا وبقعات زلوه كوماندو عارو هم تعزه وزلهم بفتنة كمي تسكال بفتنة كمي تورودي هم تعزه وزلهم توروري كوماندو عادو دنتشو أفلو تادنا وبقعات تورور تزخرو جقالو كوماندو عبالة تمرقي بل سالسايز المرقة بفلي من قدي سالتلو خبرتي عبالنا اسكي مورال هو حي السراويت تقراي تداخليو حي السراويت تقراي تمتير يمتلوه قلس عزه وزلهم أفلو مدنا وأفلو بقعات زلوه تادنا وبقعات زلوه كوماندو عارو هم تعزه وزلهم بفتنة كمي تسكال بفتنة كمي تورودي هم تعزه وزلهم توروري كوماندو عارو دنتشو أفلو تادنا وبقعات أفلو كمنا هم زلوه زري اللو زينا يورتو بكنا مريتيو يغني الله هورتي عبر ክቡራትና ክቡራን የተከዘ ዴይሊ ኒውስ ተከታታዮች ላይክ፣ ሼር፣ ሰብስክራይብ በማድረግ ስለምትከታተሉን እጅግ እናመሰግናለን።